ወትሮም ቢሆን በህዝባዊ ትዕይንት መድመቅ መገለጫዋ የሆነችው ሀላባ ቁሊቶ እነሆ በረመዳን በዚህ መልኩ ደምቃለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዘንድሮ ረመዳን በሀላባ ምን ይመስላል በሚል ርዕስ ከዚህ አካባቢ ሆነን ፕሮግራሙን ወደ እናንተ ለማድረስ ዝግጅታችንን አጠናቀን እንገኛለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። እሺ፣ አመሰግናለሁ። በቅድሚያ እንኳን ለረመዳን በሰላም አደረሰክ። እንኳን አብሮ ደረሰን። የዘንድሮ ረመዳን በሀላባ ምን ይመስላል ሲያዩት? የዘንድሮ ረመዳን በሀላባ በጣም ልዩ ነው፣ ደስ ይላል። ሀላባ ሁለተኛ መካ ነች ማለት ይቻላል። በልዩ ድባብ፣ በፍቅር፣ በደስታ የእስልምና ሸርጣችንን አያይዘን በጥሩ ሁኔታ ሰላታችንን እያሰገድ እየጾምን እንገኛለን። አልহামዱሊላህ ረመዳን ከጊዜ ወደ ጊዜ እየጨመረ እየመጣ ነው። እኛ ደግሞ ያው በኪድሚያው ላይ ለ16 አመት ምናምን ያው እዚህ ውስጥ ነው ያለነው። ረመዳን መሆኑን ማሳየት ያለብን እንደ ሀገር ደግሞ ሀላባ ነው። ይሄ ሀላባ ማለት ደግሞ የትኛውም ኢትዮጵያ ውስጥ እኔ ብዙ ሰዎች ይገጥሙኛል መች ነው ሀላባ መተን ምን ጾመው የሚለው ጉጉት ነው። ትዳር ለረመዳን ብቻ ወደ ሀላባ እናርጎ የሚሉም አሉ። ያ ነገር እንዳይሆንም መተው ሰግደው ማየት አለባቸው ምን አይነት ሀገር እንደሆነች ማለት ነው። ዛሬ ደግሞ ቁጥራችን በጣም እየሰፋ ነው። የምታየው ህዝብ ነው ሄዶ ንግድ ባንክ አሮጌው ንግድ ባንክ ማለት በጣም ረጅም ቦታ ነው። ታሪካዊ የሆነ እንትን ነው ህዝቡ እየመጣ ያለው። እንደዛውም ደግሞ ኑር የምታውቀው አንጋፋነቱ ላይ ነው። ኑር ብዙ መስጊዶችን ያፈራ ነው። ብዙ ሀፊዞችንም ሀላባ ላይ ያየንበት ነው። ይሄ ታሪካዊ የሆነ መስጊድ ነው። ረመዳን ወላሂ ሀላባ ላይ በጣም የሚገርም ነው። እኔ ሲጀምር ሀላባ ነበርኩ በዚህኛው አመት ለረመዳን ስል ነው የመጣሁት። ለምን ይሄኛው ድባብ እንዳያመልጠኝ። ሀላባ ኦሬዲ ትንሿ መካ ነው የምትባለው። ረመዳን ላይ ታወቀ ነው። ረመዳን ላይ ሁሉም በቃ ኦሬዲ ማለት ይችላል የሀላባ ተወላጅ ውጭም ያለው ዱባይ፣ ሳውዲ፣ ደቡብ አፍሪካ ያለው ለረመዳን ስል ሀላባ ይመጣል። ያ ነገር ስላለ እዚህ በቃ ያ ነገር ድምቀት እንዲጨምር አድርጎታል። ያው ሀላባ በጣም ቆንጂዬ ሀገር ናት። ሀላባ በጣም ያምራል። ህዝቡ፣ ይገካሉ፣ ማህበረሰቡ ሁሉም በቃ ሁሌ እኔ ምናፍቀኝ የትም ቢሆን ሀላባ ነው ምናፍቀኝ። ለምን በቃ የሰው ድባቡ ጀማው ሙስሊሙ ኡማ በቃ ማሻአላ ነው። መልካም። ሀላባ ላይ ረመዳን ለየት የሚለው በምንድን ነው? ብዙ ጊዜ ሀላባ ይናፈቃል ረመዳን ሲመጣ ይባላል። ምንድነው ምክንያቱ? ረመዳን ሲመጣ ሀላባ ልዩ ነች። በተለይ ከዚህ በፊት ያለው ድባብ እንደተጠበቀው ነው። ዲናችንን እስልምናችንን ሰላማችንን እንድንጠብቅ ያዘናል። ረመዳን ደግሞ በተለየ ሁኔታ ሰላማችንን እንጠብቃለን። ዲናችን የሚያዘንን ሸርጦችን እናከብራለን። የተለየ ድባቡ ከመካ የተናነሰ ለኔ ሁለተኛ መካ ነች ሀላባ። ይሄው በሚታዩት መልኩ ቁሊቶ ከተማ ውስጥ በርካታ መስጊዶች አሉ። አንዱ ትልቁ ግዙፉ ኑር መስጊዳችን ላይ በርካታ ጀማዓው አካባቢው ላይ ያለው ማህበረሰብ ከትልቅ እስከ አዋቂ ድረስ በልዩ ደስታ በልዩ ድባብ ተራዊህ እየሰገድ በልዩ ሁኔታ ደስታችንን በዚህ መልኩ እያጣጣምን ሃይማኖታችንን እያከበርን እንገኛለን። ብዙ ዑለማዎችንም ያየንበትም ነው። ያለፉትንም አላህ ጀነት ያርጋቸው። ያ ሁሉ ታሪካዊ የሆኑ መስጊድ ያየነው በኑር ውስጥ ነው። ኑር ውስጥ ሆነን እኛ ወላሂ ኑርን እንደሌላው እንትን የምናየው ነገር የለም። እንደ አባት እንደ ልጅ ውስጡ ላይ ነው ያደግነው። የተወለድንበትም ነው ያደግንበትም ነው። ኑር አማናውም አለብን እሱን የመጠበቅ እንደ ሀገርም መመለሻ ወር ነው። የምህረት ወር ነው። ሁሌም ያው አላህን እንገዛ ግን እንደዛው እንደ ረመዳን ወር አላህ እንደምንገዛ ሁሌም ብንገዛ አላህ ሁሌም ብናመልክ ሁሌ አላህን ብንደገፍ አላህን ብንለምን እላለሁ። በጣም ሀላባ በጣም ነው የምታምረው። ሀላባ የፍቅር የአድባሮቹ ሀገር መልካም የረመዳን ወር። በመጨረሻም እንኳን አደረሳችሁ የሚሉ ሰው ካለ በመጨረሻም ለመላው ለዓለማችን ለሙስሊሙ ማህበረሰብ ለጓደኞቼ ለቤተሰቦቼ እንዲሁም ለሁላችንም ለሙስሊሙ ማህበረሰብ አካላት እንኳን አደረሳችሁ እንኳን አደረሰን። መልካም የረመዳን ጾም ጊዜያትን እንድናሳልፍ መልካም ምኞቴ ነው። አመሰግናለሁ። ያው ለመላው የእስልምና እምነት ተከታዮች በሙሉ ይህ ረመዳን ወር የመተዛዘን የበጎነት ሰደቃ የምናወጣበት የምንጠቀምበት እንዲሆን እመኛለሁ። እኔ እንኳን አደረሳችሁ ምለው ለሞላ ሙስሊም ወንድሞቼ እህቶቼ አጠቃላይ ለሞላው ለኢትዮጵያ ሕዝብ
እንኳን በሰላም አደረሳችሁ። ለአላባ ህዝብ ደግሞ በተለይ እኛም ብለው አፍቅሮ ለሚመጡ ሙስሊም ወንድሞቻችን ሴት እህቶቻችንም ሁሉንም እንኳን አደረሳችሁ በሉልኝ። አብዛኛውንም ደግሞ ያው ምንም እንትን ብል ለልጆቼ ከምንም በላይ ቅድሚያ ይሰጡኛል። አብዛኛው ደግሞ ለየት አርግቼ ማየው ታላቅ ልጅ አብዱልአዚዝን እንኳን አደረሳ በሉልኝ። አመሰግናለሁ። ውድና የተከበራችሁ የሀላባ ቴሌቪዥን ተከታታዮች የዛሬውን ፕሮግራማችንን በዚህ እንቋጫለን። ፕሮግራሙን ለዘጋጅ ያቀረብኩላችሁ መሐመድ ሞክሼ ከካሜራ ባለሙያው ሰይድ ሸባሙድ ጋር አብረናችሁ ነበርን። እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።